አይ በጣም ብዙ ነገር እየሰጠ ነው። ሌላ ጊዜ ፓርት ቱ በሚል ከእንደገና ተመልሰን እንመጣለን። ምናልባት ቶሎ ብለህ ደግሞ እነኚህ ቻሌንጆቹን እንዴት ነው ኦቨርከም የምናደርገው የሚለውን ነገር ኦፖርቹኒቲ ለምሳሌ አሁን እንበል አንድ ሰው አሜሪካ ውስጥ ኤክስፖርት ማድረግ ቢፈልግ ኢንቫይሮንመንቱ የዛሬ ዓመት ከነበረው ትንሽ ኮንስትሬንት ሊኖርበት ይችላል። ኦፖርቹኒቲ ከጎኑ ተከፍቶ ሊሆን ይችላል። አንተ ግሎባሊ ስለምትሰራ እንዴት ነው ወይም ደግሞ ቻይና ኤክስፖርት ማድረግ ቢፈልግ ወይም ኤዥያ ሌሎች ቦታዎች ላይ ኤክስፖርት ማድረግ ለሚፈልጉ ሰዎች ቻሌንጆች አሉ፣ የሚታወቁ ቻሌንጆች። እነኚህ ቻሌንጆች ምንድን ናቸው? እንዴት ነው ኦቨርከም የሚያደርጉት? ላይ 1-2 ደቂቃ ወስደህ ብትሰጠን። ስለ ቻሌንጅ አሁን በነገራችን ላይ አሁን አሜሪካን ውስጥ ቻሌንጅ አለ ይባላል። እኔ ልንገራችሁ፣ ቅድም ብዙ ጋር ይህን ቃል ስለምጠቀም የአሜሪካን መንግስት ፖሊሲ ሲቀየር፣ ፕራዮሪቲ ሲቀየር፣ ምኑ ሲቀየር ኮንትራቱ ከተወሰደባቸው በጥፊ በካልቾ በኩርኩም ከተመቱት አንዱ ነኝ። ኦኬ። እና የገቨርንመንት ኮንትራት የነበረኝ ሰው ነበርኩ እና ሁሉ በር ዝግት ሲል 18 ቀን አልቅሻለሁ። ችግር የሌለበት ቤት የለም። ሲዘጋ ምን ፈጠርኩ መሰላችሁ? ጎተራ ኢንተርፕራይዝን ፈጠርኩ። የፈጠርኩት ደግሞ ለኔ አይደለም። ጎተራ ኢንተርፕራይዝን የፈጠርኩት የኔ አይነት በጥፊ የተመቱ አሉ፣ ከመንግስት የተባረሩ ሰዎች ስላሉ እድል እንዲኖራቸው ስለሆነ ችግር የመፍትሄ በር ነው። አንደኛ ያንን ነው። ከዚህ ችግር ምን እማራለሁ፣ ይሄ ችግር ምን ሊያስተምረኝ ነው የመጣው የሚለውን ነገር ለመውሰድ ነው። አሁን ለምሳሌ ተዋበች የኔ እህት ነች፣ ያለችው ሞጆ ነው እና ስለ ሊን ስታርታፕ ለማወቅ ትፈልጋለች። ከሷ ጋር በቀደም ሳወራ የአንድ ኮሌጅ ምክትል እርዳታ አይደለችም፣ ምክትል ዲን ነች እና በጣም የሚደንቅ ነገር ነው ከሷ የሰማሁት። በጣም የሚደንቅ ነገር ነው እና ተማሪዎችን ለአንተርፕረነርሺፕ የሚያበቁ በኮንስትራክሽን እና ከሷ ጋር የምንናገረው ምንድነው ምንም ነገር በሌለበት እሷን በመያዝ ትምህርት ቤቷን በመያዝ እዛ አካባቢ ባለሀብቶችን በመያዝ በሞጆ አካባቢ የኦርጋኒክ ፋርም መስራት እንችላለን የሚል በሀሳብ ደረጃ አውርተናል። እና ያን ሀሳብ ሲኖራችሁ እናንተ ገንዘብ ባይኖር ሀሳቡ ካለ ሀብቱ ገንዘብ ምንም ነገር መስራት አይችልም ካለ እውቀት። እናንተ እውቀቱ፣ ልምዱ፣ ፍላጎቱ ካላችሁ አንድ ባለ ሀብት ደግሞ አሳመናችሁ እቺ ሀብታችሁ እኮ እቺ 10 ሚሊዮናችሁ እኮ 15 ሚሊዮን ብትሆን የሚል ቋንቋ ስታመጡለት አንድ ባለ ሀብታም ይሰማቸዋል። እና ኦርጋኒክ ፋርም ኢትዮጵያ ውስጥ ያሉ ዜጎች እነዚህ በተለያየ ነገር የተመረዘ ነገር ከሚበሉ ጤናማ ምግብ ቢመሉ የኦርጋኒክ ፋርም ቢጀምር የሚል አወራ ነው አለ። ይሄን በአደባባይ የማወራበት በባህር ዳርም አካባቢ ይሄ ሊሰራ ይችላል። ኢትዮጵያ 150 ሚሊዮን ያለበት ህዝብ ኦርጋኒክ ፋርም አይበቃውም። በፈርተላይዘር በምናምን ያበደ ከሚበላ ኖርማል ነገር ቢበላ በሞጆ አካባቢ ያንን ብንሰራ፣ በሞጆ አካባቢ ደግሞ ያለው ስራ ብቻ ሳይሆን በከተማ ውስጥ ያለ ሰው ቤተሰቡ ልጁን ምኑን ይዞ ዊከንድ ላይ እዛ መቶ እርሻ ላይ ቢውል። እኔ አሁን ብዙ ጊዜ እዚህ አሁን አሰግድ አንተ ስላስገኝ እንጂ ጓሮዬ እርሻ አለችኝ። እዛ እርሻ ነው በእግሬ ስሄድ ሙሉ በእግር ስትሄዱ ጤነኛ ትሆናላችሁ። ያ ስለሆነ ያለንን ይዘን እንጀምር እና እኛ ደግሞ የከፈትነው ዌብሳይት አለ፣ ግሎባል ኮሚኒቲ አለ። እዛ ብትሄዱ ኮሚኒቲ ኤንጀልስ ኤንድ ኤክስፖርተርስ የሚል አለ። ብዙ ሪሶርስ አለ። 33% ኢንተርንሺፕ የሚልም አለ። በተለይ ወጣቶችን፣ ተማሪዎችን፣ የሁለተኛ ዓመት የኮሌጅ ተማሪዎችን ወደ ባለ ሀብትነት ወደ ሶሻል አንተርፕረነር የሚያጓጉዝ የሚያስተምር አይደለም፣ የሚያጓጉዝ አይዟችሁ የሚል ቲፎዞ የሚሆን ፕሮግራም ስላለ እዛ ላይ ኮኔክት ማድረግ ትችላላችሁ። በኋላ እንመጣለን። በጎተራ ኢንተርፕራይዝ እና በግሎባል ኮሚኒቲ ላይ እንነጋገራለን። ወደዛ ከመሄዳችን በፊት ወሳኝ ያልከውን ነገር እኔም በጣም ኤምፋሳይዝ ማድረግ ፈልጋለሁ። ይሄ ምንድነው? ችግር እንዳውም ለእድገት መነሻ ሀሳብ ወይም ስቴፒንግ ስቶን እንደሆነ ኦፖርቹኒቲ እንደሆነ አንድ ትልቅ እኔ መመሪያዬ ምንድነው፣ ብዙ ጊዜ ችግሩን ቢኖር መዘጋጀቱ አይጎዳም። ምክንያቱም አንድ አባባል አለ፣ ተዘጋጅተህ እድል ብታጣ ይሻላል ዳን ሳትዘጋጅ
እድል ከምታጣ ማለት ተዘጋጅተሃል፣ እድል አልመጣም። ግን እድል ሲመጣ ስለተዘጋጀ ትረዳል። ግን እድል መጥቶ አንተ ካልተዘጋጀ ግን ትልቅ ሎስ ነው እና ምናልባት በቻለንጁ ምክንያት አሁን ስቴፕ አፕ ማድረግ የማይፈልጉ ሰዎች እንዳልከው ፕላትፎርሙ ላይ የሄዱ ቢማሩ ራሳቸውን ቢያዘጋጁ ያ የሚገጥማቸውን ቻሌንጅ ኦቨርከም ማድረግ ይችላሉ፣ ክሬቲቭ መሆን ይችላሉ። እኔ በክሬቲቪቲ በጣም አምናለሁ። አሁን ባርተሪንግ የሚባል ኦኬ፣ ቅድም የጠቀስከው ለተዋበች ሌሎች የምሰጣቸው አድቫይዞች ለምሳሌ ኦኬ፣ ወይም ደግሞ ለጸጋ የሰጠው አድቫይስ እኔ ካፒታሉ ባይኖረኝ ካፒታል ያላቸው እኔ የሌለኝ ግን ብቃትና ችሎታ የሌላቸው ሰዎች ካሉ እኔ ኦፈር ማድረግ ይችላለሁ። አንተ ካፒታሉ አለ፣ አንተ ፕሮዳክቱ አለ፣ አንተ ሰርቪሱ አለ፣ እኔ ማርኬቲንግ እና ሴልሱ ላይ ሰራለሁ፣ ግሎባል ይኑጣ ብዬ ፕሮፖዛል ብሰራ ብዙ ሰዎች ገንዘባቸውን የት እንደሚያስቀምጡ ነው የሚጨንቃቸው። ባንክ ውስጥ ማስቀመጥ አይፈልጉም፣ ይጋሽባል፣ ብዙ ኢንትረስት ሊያመጣላቸው ይችላል፣ ማደግ ይፈልጋል። ስለዚህ እንዳልከው ክሬቲቭ በመሆን ያለብንን ቻሌንጅ መወጣት ይቻላል። ምናልባት አንድ ነገር መስጠት እኔም ትንሽ እንዳንተ እዚህ ጉዳይ 100% ባልገባም በግሌ ከማጠናው ያየሁት ምንድነው ብዙ ጊዜ ግሎባሊ ስትወጣ ከምትቸገርበት ነገር አሁን በተለይ ያለው ይሄ ሰፕላይ ቼኑ ላይ ችግር አለ። ለምሳሌ በሳንክሽን ምክንያት በታሪፍ ምክንያት አንዳንድ ሀገሮች ላይ ስራ መስራት ላትችል ስለምትችል በተለይ ከነሱ የምትወስደው ጥሬ ዕቃ ምናምን ካለ አንዱ ትልቁ ስትራቴጂ ቢዝነስ ፕላኑ ላይ መግባት ያለበት እንዴት አድርጌ ነው ይሄ ሰፕላይ ቼኑን ሾርት ማድረገው ቢቻል እነኚህ ከውጭ ማስገባቸው ሮ ማቴሪያልን ከሀገር ቤት ማግኘት ይችላለሁ ወይ ፓርትነር ማድረግ ይችላለሁ ወይ? ያ አሁን ብዙ ውጣ ውረድን ሊቀንስ ይችላል። ሌላው ደግሞ ምንድነው ብዙ ሀገሮች አሁን አሜሪካንን ብንወስድ በሆኑ ሴክተሮች ላይ ሰዎች እንዳይገቡ ብትፈልግም አሜሪካ በሆኑ ሴክተር ደግሞ እንዲገቡ ትፈልጋለች። ስለዚህ እኔ ኤክስፖርት ለማድረግ የምፈልግ ከሆነ አጥንቼ አሜሪካ እንዲገባላት የምትፈልጋቸውን ነገሮች ኢንሴንቲቮች፣ ቦነሶች ምናምን ክሬዲት ታክስ ክሬዲት ያለባቸው ኤሪያ ላይ መግባት ይችላል። አሜሪካ አልኩኝ እንጂ ጃፓንም ሳውዝ አሜሪካም ኤዥያም ውስጥ እንደዛ ማድረግ ይቻላል። ሌላው ግን ፓርትነርሽፕ ቢታሰብ ጥሩ ነው። አንዳንድ ኢትዮጵያኖች እንደዛ ያደርጋሉ። ለምሳሌ እኔ ህንድ ውስጥ ኢንቨስት ማድረግ ብፈልግ ወይም ኤክስፖርት ማድረግ ብፈልግ አንድ ከህንድ ሀገር ቫሊዩ አድ የሚያደርግ ሰው ጋር በሼር ብንገባ የተሻለ ፔኔትሬሽን ይኖራል። አይኖ ብዙ እንደዚህ አይነት አይዲያዎች ስለሚኖሩ ምናልባት ወደሚቀጥለው ጥያቄ ልላክህና ብዙ ሰዎች እንዲህ አይነት ምክር ወይም ሰጀሽኖች የሚያገኙበትን ነገር ትነግራቸዋለህ። ስለዚህ ስለ ጎተራ ኢንተርፕራይዝ እና ስለ ግሎባል ኮሚኒቲ ብትነግረ ምን አይነት ኦፖርቹኒቲዎች አሉ፣ ምን አይነት ሪሶርሶች አሉ፣ እንዴት አድርገውስ ነው ካንተና እዛ ውስጥ ካላችሁ ቲም ሜምበሮች ጋር ሰዎች እንዴት አድርገው ነው አብራችሁ ሰርተው ያውን የጠቃቀስናቸውን ቻሌንጅ ኦቨር ከሚያደርጉት ኦፖርቹኒቲ ውስጥም ገብተው ግሎባሊ ትሬድ አድርገው ስኮፓቸውን አስፍተው ለሀገርም ይሁን ለኮሚኒቲያቸው ለራሳቸውም የተሻለ ነገር በቢዝነስ መስራት የሚችሉት በዛ ላይ ሰፋ ያለ ነገር ብትሰጠን። ያው አሰግድ ብዙ ነገሮችን ስለጠቀስክ እነዛን መጥቀስ ፈልጋለሁ። አንደኛ ምንድነው ያልከው በቃ አንድ ሰው ችግርን ቢኖርበት ወደሚቀጥለው ደረጃ ለመሸጋገር ዝግጅት ያስፈልገዋል። ኦኬ ፕሪፓሬሽን ሚትስ ኦፖርቹኒቲ የሚል ነገር ተናግረሃል እና ያ ምን አይነት አስፈላጊ እንደው እኔን እንዴት እንደረዳኝ ለመናገር ነው። አሁን ቅድም በቃ አሰግድ የተናገርከው ዝግጅት አስፈላጊ ነው። የኔ ዝግጅት ምንድነው? ስለ አንድ ነገር በጣም አስባለሁ፣ አልማለሁ፣ እናገራለሁ፣ እጽፋለሁ እና ያ ዝግጅት ነው። እኔ አሁን ጎተራን በምፈጥርበት ጊዜ ብዙ ነገሮችን ጽፌያለሁ፣ ሞክሬያለሁ። ስሞክር የተበላሹ ነገሮች አሉ፣ ተስቆብኛል፣ ይሄ ስም አይሆንም ተብያለሁ እና መውደቅ መነሳት በቃ አንድን ነገር ከልባችሁ አልወጣ ሲል ሰው ሁሉ አተው ለምን አተውም ስትባሉ ጭክ ማለታችሁ የሆነ ነገር አለ እና ያ ሁሉ የዝግጅት አካል ነው። ስትዘጋጁ ስታጡ ምን ስትሉ የሚገኝ ነገር ነው እና አሰግድ ይሄ የተናገርከው ነገር አስፈላጊ ነው። ሁለተኛ የተናገርከው ሰፕላይ ቼን ችግር እንዳለ ታሪፍ እንዳለ ተናግራል። ይሄ የሚናቅ አይደለም። ትናንትና ማታ የሆነው ልንገር አሰግድ። አንድ ሰውዬ ሶና ከእናንተ የሚሄድ መቼም ይኖራል። ሶና ሄዳለሁ እኔ በየቀኑ ሶና ሄዳለሁ። ዛሬ እግዚአብሔር ቀጠሮ ስላለኝ ዛሬ መሸታ ቤት ስለሚሄድ ዛሬ ሶና መሄድ አልችልም። ሲሄድ አንድ የማገኘው ሰውዬ አለ። ያቺ አመላለች አሰግድ እና እንዲህ ዋና ስናደርግ የማገኘው ሰውዬ አለ። የአፍጋኒስታን ሰው ነው። ሸሪፍ ይባላል። ሸሪፍ ኦስማኒ ይባላል እና ከሱ ጋር ሸሪፍ ማለት ትርጉም ሁሉ ጠይቃል። እኔ አም ጀስት ኪውሪየስ ምን ማለት ነው ሸሪፍ የሚለውን ማወቅ ነበረብኝ።
ሸሪፍ ማለት ንጹህ ማለት ነው አለኝ። ኦኬ እና ሸሪፍ ምንድነው ያላቸው? የመኪና እንትን አለው፣ መኪና ሻጭ ነው። ዩዝድ ካር ዲለርሺፕ አለው፣ ፕራይም አውቶ የሚባል እና እንዲሁ ስናወራ ትናንትና ማታ እስቲ መጥቼ ልይላ አልኩት። እንግዲህ ኤክስፖርት ስለምናወራ ነው። እና ሰዎችን ጋበዝኩ። 3 ሰዎች የኮሚኒቲ ኤንጅልስ የሚባሉትን ይዤ ሄድኩ ትናንትና። እና አንዷ ናይጄሪያ እንትን ዜጋ ነች፣ ዶክተር ቲና ትባላለች። ሌላው ደግሞ ከጀሜካ ነው፣ አፖስትል ፊደል ይባላል። አሰግድ እንዳንተ ወንጌላዊ ነው፣ ስነካ ነው፣ ምንም አይደለም፣ ወንጌላዊ ሁሉም የኛ ነው። እና እሱ ወንጌላዊ ነው፣ አፖስትል ፊደል ይባላል። እሷ ዶክተር ቲና ትባላለች። አብረን ሄድን ማለት ነው። ስንሄድ ሌላ ደግሞ ባልደረባችን ምን አለ፣ ከዛ ምን እንደምናገኝ ዝርዝር ነገር መጠየቀኝ። ዝርዝር እኔ መናገር አልችልም፣ ምክንያቱም እዛ ምን እንደምናገኝ አላውቅም። ስንሄድ ምን ሆነ መሰላችሁ? ይሄ ሰውዬ ሰፕላየር ነው፣ በፈለግከው ዋጋ ታማኝ ሙስሊም ነው። ታማኝ ሙስሊም ነው። ታማኝ ሙስሊም ስላችሁ በደንብ ስሙ። ታማኝ የሰውን ገንዘብ የማይፈልግ ሰው ነው። እና በገዛበት ዋጋ ትንሽ $300 ጨምሮባት ነው የሚሸጥላቸው። እና እሱን አገኘን ማለት ነው። እና ከናይጄሪያ የመጣችው ምን አለች መሰለኝ፣ እና መኪና እዚህ ቀደም ታሪፍ ላልከው ነው አሰገድ፣ ታሪፍ ላልከው ነው። ታሪፍ ይሄን አይመለከትም። ታሪፍ ላመጣው ጥሬ ዕቃ ነው። ግን እኛ በከተማችን ውስጥ ሸሪፍ በርካታ መኪናዎች አሉት። እና ናይጄሪያ ሀገር ከርካሳ መኪና ይፈልጋል አሉ። ከተጠገነማ በአሜሪካን የሰው ኃይል ውድነት አያዋጣም። ግን እንደተገዛ በትንሽ ገንዘብ የተገዛ መኪና ወደ ናይጄሪያ በቀጥታ ኤክስፖርት መደረግ ይችላል። እና እዛ ሲያወሩ ምን አሉ? ናይጄሪያ እንትን ይፈልጋሉ፣ ቶዮታ ይፈልጋሉ፣ ሆንዳ ይፈልጋሉ። እና የተበላሸ መኪና የተሰባበረ መኪና ሄዶ እዛ ጥግንግን አድርገው ዋጋ ያወጡበታል ብለን ተነጋገርን። እና እዛ ከሄድነው ሰዎች መሃል ዶክተር ቲና ያንን መንገድ ቀጥታ ግንኙነትም ስላላት ምንም ስላላት ለዛ በር ተከፈተ ማለት። እና በተዘጋ ሳይሆን ባልተዘጋ አንድ ሙቪ እንድታዩ ፈልጋለሁ። ሰሞኑን በጣም በዋሽንግተን አካባቢ ያሉ አበሾችን ኢትዮጵያንን የሚያሞካሽ ሙቪ ነው። አንድ የሆነ ፈረንጅ ነው የሰራው። እና ሀበሻ መረጃ የሚባል ዌብሳይት አለ፣ እኛ ስፖንሰር የምናደርገው በዋሽንግተን ዲሲ አካባቢ ያሉ ኢትዮጵያን በሙያ አንጻር ያላቸውን ችግር የሚያቃሉበትን። ጋሽ ጀንበር አንተ ነው የጀመርከው። እና ማህበረሰብን ማገልገል ጋሽ ጀንበር የተከለብኝ ስለሆነ በዋሽንግተን አካባቢ ያሉ በርካታ ኢትዮጵያውያን የስራ እድል እንዲያገኙ፣ የኢሚግሬሽን ችግር ሲያጋጥማቸው እንዲያገኙ፣ የጤና ችግር ሲያጋጥማቸው እንዲያገኙ የፈጠርነው ዌብሳይት አለ፣ ሀበሻ መረጃ .com የሚባል። እዛ ላይ ያወጣነው ቪዲዮ አለ። ያ ቪዲዮ የሚያወራ ስለ ኢትዮጵያ ነው። አሜሪካ ነገር ያሉ ኢትዮጵያን የሆነ ችግር ሲደርስባቸው እንደ ውሃ ናቸው ይላል። ውሃ ማለት አንድ ቦታ መጥቶ በግድግዳ ከተገደበ መንገድ ይፈልጋል። ከዛ ከግድግዳ ጋር ይተውና ዝም ብሎ ይሄዳል። ሲሄድ መሄጃ ያገኛል ማለት። እና እንደዛ አንድ ችግር ሲያጋጥም ታሪፍ ሲመጣ ምን ሲመጣ ከውጭ ጥሬ ዕቃ ማስወጣት ትቶ አሮጌ መኪናዎችን መሸጥ። ኢትዮጵያን ደግሞ ቡና የታወቅንበት ነው። እና ኃይሌ እና በቢቅላ እነዚህ ከነዚህ ሁሉ በቃ የታወቅንበት ሀገር ስለሆነ ቡና የታወቅንበት ስለሆነ ቡናን ኤክስፖርት ማድረግ ይቻላል። የኦሎምፒክስ እና የመሳሰሉ ደግሞ የታወቅን ስለሆነ አይ ቲንክ አንድ ወዳጅ የጀመረው አለ ኢትዮጵያ ውስጥ በየአመቱ የኦሎምፒክስ በዓል ተብሎ ኢትዮጵያ ከተለያየ ሀገር ሰዎች እንዲመጡ የውጭ ምንዛሬን ይዘው እንዲመጡ ማስተናገድ የሚቻልበትን ባለን መጀመር እንችላለን የሚል ነው አለኝ። አሰገድ